በላይ የተለያየ አይነት ሰው ምግብ ባለበት አታክልት ባለበት በተለያየ አይነት የሙያ ክህሎት ያለው ሰው እየሰራ እኛ በማናውቀው በ10 ሰዓት በምግቡ ላይ በላይ እያፈረሱ በዚህ ላይ ሸራ አለ፣ ምስማር አለ፣ እንጨት አለ፣ ብዙ ነገሮች ወጥቶበታል ብቻ እና ይሄ ነገር ወጣቱ ስራ ይፈጠርለታል ይባላል። ግን ምንም ነገር ወጣቱ በየአሽሽ ቤት በየመጠጡ በየጫቱ በየታየ ያለ አዲስ አበባ ወጣት እና ይሄ ነገር ምንድን ነው ማለት የት ጋር ነው እየደረሰ ያለ? ወጣት የነገ ሀገር ተረካቢ እንደሆነ መጠን ምንድን ነው የአካላቶች ምንድን ነው በወጣቱ ላይ መስራት የለም ወይ? የስራ እድል ይፈጠራል ይባላል፣ ግን ምንም ተግባር ላይ የለም። አንደኛ ወጣት ካልተማረ ስራ ካላገኘ ሀገርን የነገ ተረካቢ መሆን አይችልም። ብዙ ነገር በየቦታ የምናየው ነው። ቀን ቀን ጫትና ሲጋራ፣ ማታ ማታ ደግሞ ቅሚያ ነው በየቦታው የምናየው። በጣም ህብረተሰቡ ከመኖር በጣም እያለ በሰቀቀን እየወጣ እየገባ ባለበት ዘመን ያለ ነው። አሁን ይሄ ምንድን ነው ቀርባችሁ እንድታዩልን ነው እና ስራ የወጣቱ የስራ እድል እንዲፈጠርለት ስራ የለም። ቤት በአሁኑ ሰዓት የአዲስ አበባ ነዋሪ የቤት ችግርና የኑሮ ውድነት ነው በጣም እየተቃወሰ ያለ በአሁኑ ሰዓት። ስለዚህ ሊጋንዲ